ያው እንደምታዩት የኪታቡ አዘጋጅ አልኢማም አሕመድ ኢብኑ ኢብራሂም ኢብኑ ኢስማዒል ኢብኑ አልዓባስ አልጁርጃኒ አልኢስማዒሊ ናቸው። የተወለዱት በ277ኛው ዓመተ ሂጅራ ሲሆን የሞቱት ደግሞ በ371ኛው ዓመተ ሂጅራ ነው። ይህ እንግዲህ የሚያሳየው ቀደምት ከሚባሉት የኢስላም ሊቃውንት እንደሚመደቡ ነው። እሳቸው አንዳንድ ለምሳሌ አልአሽዓሪያና ሌሎች ዛሬ እንደ ዋነኛ መሰረትና መዞሪያ ዛባ የሚቆጥሩትን ዒልሙል ከላም የሚመረኮዙ ሰዎችን ያወግዙ ነበረ። ዒልሙል ከላም ምን እንደሆነ ኢንሻአላህ ወደፊት በአንዳንድ አጋጣሚዎች ለመጠቆም ሞክራለሁ። በጥቅሉ ግን ከቁርአንና ከሐዲስ የወጣ ፍልስፍናን የተከተለ በአቂዳ ላይ ሰዎች የሚጓዙበት አካሄድ ነው። እናም በዚህ መሰረት ይህ ላይ የነበራቸው አቋም እጅግ ጠንካራ መሆኑ በተለያዩ ሰነዶች ተዘግቧል። ሰይድ አቡበክር ኢስማዒሊ በጣም ከሚጠሉት ዒልም ውስጥ ፍልስፍና ነው። ይህን ፍልስፍና አቂዳ ላይና የሚገባ ነገር አይወዱትም፣ በጣም ነው የሚጠሉት። አንድ ጊዜ ባግዳድ ላይ ገብቼ ጃሚዓ ኡመዊ እዛ ገብቼ ሊሰግድ መጀመሪያ ጊዜ የገባሁት ገና እንትኑ ጋር ምንድነው ስሙ ምሰሶ ጋር ሱና ሊሰግድ እንዲስቆም ፊት ለፊት አጠገቤ ሁለት ሰዎች ስለዚህ ዒልም ስለዚህ እውቀት ፍልስፍና ሎጂክ አቂዳ ውስጥ ጠልቀው ፊርቃዎችን መልስ መስጠት ምናምን የሚለውን እየተከራከሩ እየተወያዩ ሰማቸዋለሁ። ሰላት ላይ ሆኜ በጣም ተናደድኩ። መጥፎ ስሜት ተሰማኝ። ገና እንደገባው የምጠላውን ዒልም በአንድ ሰማለሁ ብለው ማለት ነው። ያን ከዛ መሀል ላይ ቶሎ ነው ሰላቱን ጨርሼ ከነሱ ልገላገል ብዬ እየሰገድኩ እንዳለ መሀል ላይ የሆነች ቃል ብቻ ጆሮዬ ላይ ተሰካቻለሁ። የሆነች ትንሽ ቃል ምንድናት ያቺ ቃል? ባጢንያዎችን እኮ ዑለማዎች ማስረጃ ማቅረብና ከነሱ ጋር ቁጭ ብሎ መከራከር አያስፈልግም። ከባጢንያዎች ለአንድ ነገር ብቻ መልስ ስጡኝ ማለት ነው። እነሱ ሊማ ለምን እንደዚህ ሆነ? ማን ያደረገው? ቢማ እንዴት ሆነ? ይሄ ነገር ይሄ ብቻ ነው ለነሱ መልስ ጥያቄ መጠየቅ እንጂ ማስረጃ ማቅረብ ከነሱ ጋር ምንም እቺ ብቻ ዝም ብላ ንግግር ጆሮዬ ላይ ተሰካቻለሁ። አልሰማሁም ሙሉ ዝርዝሩን፣ ብቻ ይሄን ንግግር ሰማሁ። አሰላምቼ ቶሎ ከነሱ ለመሸሽ ወጣዋል። ከጊዜ በኋላ አንድ ሌላ ባጢኒ የፊርቃ ንጉሱን ወከሽሚር ይባላል የዛን ጊዜ ነበር ሀገራቸው ላይ ንጉሱን ተሽኪል ያደርጓል ባጢኒያ እንዲገባ እና በጣም ይወሰውሰዋል። እዛ ወስወሳ ላይ ምን አለ ንጉሱ መጨረሻ ላይ በጣም ተወሰወሰ። ሐቅ የሚሆን ነገር ስሜት ታይቶት ማለት ነው። ዑለማዎች ትልቅ ዓሊም ይመረጥና ይሄ ዓሊም ከሱ ጋር ይከራከር። ከተከራከረ በኋላ ያሸነፈውን አንተ ትከተላለህ ያን መንሃጅ አለ። ምርጥ ነገር አለ። ከዛ በኋላ እሱ ይሄን ራሱን ባጢኒያውን ማንን ትከራከራለህ ከሀገራችን ትላልቅ ዓሊሞች ውስጥ ሲለው አልሐፊዝ አቡበክር ኢስማዒሊ ያለ እሳቸውን እንከራከራለን። ይሄ ባጢኒው ያውቃል እሳቸው ይሄን ዒልም ምንም እንዳልተማሩ አይደለም አለመማር ይጠሉታል። በጣም ነው የሚጠሉት። እንዳልተማሩ ያውቃል። ስለዚህ እሳቸውን ሲል ንጉሱ ደግሞ እሳቸው ትልቅ ዓሊም አድርጎ ስለሚያይ መርሐባ አለ። እሳቸው በቃ ከተከራከርክ እንደሚያሸንፉት እርግጠኛ ነኝ፣ እኔንም ቀልቤንም ራህ ያደርገኛል የሚለው ስሜት ስለመጣለት መርሐባ አለ። ተስማማ። በዚህ አልኢማም አቡበክር ኢብኑ አልዓረቢ አህካም አልቁርአን ጻፉት። እሳቸው ናቸው ይሄን ኪሳ የሚደርሱት። ምን አሉ? ከዛ በኋላ ተነግሯቸው ከሌላ ቦታ እንዲመጡ ሲታዘዙ ዑለማው እንዳለ ተስፋ ቆረጠ። ዲኑ በቃ አለቀ። ጉዳችን ያቋቸዋል። ሼኽ አቡበክር ኢስማዒሊ ምን ያህል እዚህ ዒልም ላይ እንደማይችሉ ያውቃሉ፣ እንደሚሸነፉ ያውቃሉ። ሄደው ግን ለንጉሱ እንዳይናገሩ ምን መሰላቸው? ሂስድ መሰላቸው። እሳቸውን አያውቁም ትላላችሁ እንዲህ ይላል እሱ ራሱ። ወይም ደግሞ ዑለማዎችን ማሳነስ ይሆናል እሱ ፊት ለፊት እንዴት እኛ ዓሊም ይሄን አያውቁም ብሎ ነው እሱ ጋር ቀድራቸው የሚወድቀው። ይሄን ፈሩ ባለው ዱዓ ነው እንጂ ሌላ ነገር ምንም የለንም ብለው በቃ ለዲኑ ለምን እሱ ከተቀበለው ይሄ ንጉስ ከተቀበለው ያን አቂዳ ምን ይሆናል? የሀገሪቱ አቂዳ እንዳለ ያስቀይረዋል። በሱ አስተሳሰብ የነሱ ገዛ ነው የነሱ ሲያዳ ነው እዛ ቦታ ላይ የሚሆነው። ሰይድ አቡበክር ኢስማዒሊ ሲነገራቸው ኸበሩ እሳቸውን ገነገጡ። አሁን ምን አባቴ ነው ማደርገው? እነሱ ጋር ሄጄ ክርክሩን አላቅ፣ አይዲያውን አላቅ፣ የፊርቃዎች እንደዚህ ምንም ዝርዝሩን አላቅ፣ ምንድነው ማደርገው ብለው ፈርተው ከዛ በኋላ ግን አላህ ሲያግዛቸው የዛን ጊዜ ጃሚዕ ኡመዊ ላይ መስጊዱ ላይ ቁጭ ብለው የሰሟት ንግግር ትዝ አላቸው። ከባጢንዬ ጋር ምንም ማስረጃ ማቅረብ መከራከር ቦታ የለውም። ሊማ አው ቢማ እንዴት ሆነ ወይስ ለምን ሆነ የምትለዋን ቃል ብቻ መልስ አይችሉትም የሚለውን የሙተኸሲሶች በዚህ ዒልም ላይ ብዙ ደረጃ የደረሱ የነዛን ውይይት ያቺ ነገር ነው ጆሮአቸው ላይ ትዝ አላቸው። ሙባሸረተን በኮንፊደንስ ሄዱ ሼኹ እንትን ንጉሱ ጋር ተቀመጡ። ያ መጣ ዝርዝር ለፈለፈ ይሄ እንደዚህ አህካም እንደዚህ ሁሉ ነገር ካወራ በኋላ ከጨረሰ በኋላ ዞር አለና ሊማ አሉት። ለምን አለ እንዴት ሊሆን ይችላል ሲሉ ደነገጠ ሰውየው። ያን ሁሉ ዒልም ያወራሁትን በአንድ ቃል መመለሳቸው የዚህን ዒልም ጥልቀት ቢያውቁ ነው እንጂ ዝም ብሎ አይደለም። ቢያንስ ትንሽ እንኳን ይነግጣል፣ የሆነ ነገር ያወራል። ይሄን ሁሉ ወርጬ ሊማ ብቻ በዚህ ቃል መለሱኝ ብሎ ደንግጦ እንደመሸነፉን አውጆ ወጣ። ሰይድ ኢማም አቡበክር ኢብኑ አልዓረቢ የዛን ጊዜ ልክ ከዛ መጅሊስ እንደወጡ ነበር ይሄን የፊረቆችን እይታ ነገራቶችን ማየት ግዴታ ነው የሚለውን አውጀው እሳቸውን መማር ማስተማር